ሰላም ተማሪዎች፣ ባለፈው ቪዲዮ ላይ እንግዲህ ምርጥ የሚባሉ 5 የናቹራል ዲፓርትመንቶችን አቀርብላችሁ ነበር። እናም በዚህኛው ቪዲዮ ደግሞ በሶሻል ዘርፍ ያሉ ምርጥ 5 ዲፓርትመንቶችን ይዘላችሁ መጥተናል። ዩኒቨርሲቲ ከገባችሁ አይቀር ልትማሯቸው የማትቆጩባቸው 5 የዲፓርትመንት አይነቶችን ይዘላችሁ ተመጣን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ ከአምስተኛው ስንጀምር እንግዲህ በአምስተኛ ደረጃ ያስቀምጥኩላችሁ ፖለቲካል ሳይንስ ወይም ኢንተርናሽናል ሪሌሽን የሚባለው ዲፓርትመንት ነው። እናም በዩኒቨርሲቲ ውስጥ ተምራችሁ ለመጨረስ የሚፈጀው ፍሬሽማንን ጨምሮ 4 ዓመት ነው። በዚህ ዘርፍ ከተመረቃችሁ እንግዲህ በኤንጂኦ ውስጥ የመግባት እድላችሁ ከፍተኛ ነው እና ኤንጂኦ ውስጥ ከገባችሁ ደግሞ ክፍያው በዶላር ስለሚሆን በጣም ጥሩ ክፍያ አለው። በትንሹ አሁን ላይ እስከ 25000 የሚሆን ወራዊ ደሞዝ አለው። በአምስተኛ ደረጃ ላይ ያስቀምጥላችሁ እንግዲህ ፖለቲካል ሳይንስ ወይም ኢንተርናሽናል ሪሌሽን የሚባለው ነው። በአራተኛ ደረጃ ላይ ደግሞ ያስቀምጥላችሁ እንግዲህ ቢዝነስ አድሚኒስትሬሽን ነው። አሁን ላይ ተፈላጊ የሚባሉ ዘርፎች መሃል አንዱ ቢዝነስ አድሚኒስትሬሽን ነው። በዚህ ዘርፍ እንግዲህ ወደ ማናጀርነት የማደግ እድል አላችሁ፣ ኤችአር የመሆን እድል አላችሁ እና የበላይ በሆናችሁ ቁጥር ደግሞ አሪፍ እየሆነ ይመጣል ደሞዙ። እናም በአሁኑ ሰዓት አቬሬጅሊ በኢትዮጵያ ውስጥ እስከ 36000 የሚደርስ ወራዊ ደሞዝ አለው። ቢዝነስ አድሚኒስትሬሽንን በአራተኛ ደረጃ ላይ ያስቀምጠንላችኋል። በሶስተኛ ደረጃ ያስቀምጥላችሁ ደግሞ ኢኮኖሚክስ ነው። ኢኮኖሚክስ እንግዲህ ከሶሻል ዲፓርትመንቶች ብዙ ተማሪዎች ከሚወዱት መሃል አንዱ ነው። የማትስ እውቀታችሁን የሚጠይቅ ፊልድ ነው። ማትስ ላይ አሪፍ ከሆናችሁ ብትገቡበት የምትወዱት ማትቆጩበትና በዚህ ዘርፍ አቅሙ ካላችሁ በግላችሁ፣ አቅሙ ከሌላችሁ እንግዲህ ተቀጥራችሁን ብትሰሩ የሚያስደስታችሁ የስራ ዘርፍ ነው። እንግዲህ ልምድ ካላችሁ እስከ 50000 ብር ወደ ደሞዝ ልታገኙበት የምትችሉት የስራ ዘርፍ ነው። ስለዚህ ኢኮኖሚክስን በሶስተኛ ደረጃ ያስቀምጠንላችኋል። በሁለተኛ ደረጃ ያስቀምጥላችሁ ደግሞ ሎ ነው። ሎ እንግዲህ አሁን ብዙ እንደምታውቁት በአሁኑ ሰዓት በጣም ብዙ ተማሪ የሚፈልገው ዲፓርትመንት ነው። ከሶሻል ሳይንስ ብዙ አመት የሚፈልገው ማንበብ የሚፈልገው ፊልድ ሎ ነው። ሎውን እንግዲህ ከተማራችሁ እናንተ በግላችሁ መስራት ትችላላችሁ። በመንግስት ተቀጥራችሁ መስራት ትችላላችሁ። በመንግስት ደረጃ ፍርድ ቤት ላይ ተቀጥራችሁ መስራት ትችላላችሁ። ጠበቃ መሆን ትችላላችሁ እና ከዛ በዛ ጎን ለጎን ደግሞ የግል ድርጅቶች ላይ የማማከር አገልግሎት እየሰጣችሁ የመስራት በጣም ብዙ ሰፊ እድል ያለው እና አሁን ላይ ጎበዝ ከሆናችሁ በብዙ መንገድ ልታገኙበት የምትችሉት የስራ ዘርፍ ነው። ብትገቡበት የማትቆጩበት ብዙ ጥቅሞች አሉት ነው። እንግዲህ በአንደኛነት ደረጃ ያስቀምጥላችሁና በጣም ብዙ ሰው የሚፈልገው አሁን ላይ በጣም ብዙ ሰው እየፈለገው ያለ ዲፓርትመንት ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ይባላል። በአሁኑ ሰዓት በጣም ብዙ ፈላጊ ያለው የስራ ፊልድ ነው። ተመርቃችሁ ከወጣችሁ በኋላ ራሱ በጣም ብዙ አማራጭ አለው። ኤንጂኦስ መግባት ትችላላችሁ። ኤንጂኦስ ላይ ይፈልጋል። ኢምፖርት ኤክስፖርት ላይ መግባት ትችላላችሁ። አሁን ላይ ደሞዙን በጣም አሪፍ ከሚባለውና ከሌሎቹ ዲፓርትመንቶች የተሻለ ነው። ብላችሁ ከሰራችሁና አንድ ልምዱ ከያዛችሁ በኋላ እስከ 100,000 በላይ የምትከፈሉበት አማራጭ አለው እና ብትገቡበት በጣም ልታተርፉበት የምትችሉትና በጣም አሪፍ የስራ ዘርፍ ነው። እንግዲህ ምርጫውን ለናንተ ልተውና የዛሬው ቪዲዮ ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ እና ላይክ ማድረግ እንዳይረሳ፣ እንዲሁም የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። እንግዲህ በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ይመቻችሁ።